ረቢ ወዴት ትኖራለህ? ከመጥምቁ ዮሐንስ ተማሪዎች መካከል ሁለቱ የእግዚአብሔር በግ እነሆ የሚለውን የመምህራቸውን ስብከት ሰምተው ጌታን ተከተሉት። ኢየሱስም ዘወር ብሎ ሲከተሉ ታይቶ ምን ትፈልጋላችሁ አላቸው። እነርሱም ረቢ ሆይ ወዴት ትኖራለህ አሉት። መጣችሁ እዩ አላቸው። መጥተው የሚኖርበትን አዩ። በዚያም ቀን በእርሱ ዘንድ ዋሉ። 10 ሰዓት ያህልም ነበረ። ጌታን ተከትለው የሚኖርበትን ካዩ ደቀ መዛሙርት አንደኛው ስም እንድርያስ ሲሆን ሁለተኛው ደግሞ የራሱን ስም በወንጌሉ ላይ እኔ የማይጽፈውና ቤተክርስቲያን ግን የራሱን ነገር ሲገልጽ በሚጠቀመው ቋንቋ የሚታወቀው ወንጌላዊ ዮሐንስ ነበር። ረቢ ወዴት ትኖራለህ አሉት። መጥታችሁ እዩ አላቸው። መጥተው የሚኖርበትን አዩ የሚለው ቃል በእርግጥ በጣም አስገራሚ ነው። የክርስቶስን መኖሪያ ማየት መፈለጋቸው ፈልገው እንዳያጡት አድራሻቸውን ለማወቅ ካላቸው ጉጉት የተነሳ ነበር። ሆኖም ክርስቶስ በምድር ላይ ሲኖር ቋሚ አድራሻ አልነበረውም። ራሱ እንደተናገረውም ለቀበሮች ጉድጓድ፣ ለሰማይም ወፎች መሳፈሪያ ያላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት የለውም። እነዚህ ሁለት ደቀ መዛሙርት የጠየቁት ረቢ ወዴት ትኖራለህ የሚለው ጥያቄ አድራሻ ከመጠየቅ ከፍ ያለ ጥልቅ ጥያቄ ነው። ነቢያቱ የጥበብ ሀገሯ ወዴት ነው? ማደሪያዋስ ወዴት ነው ብለው የተጨነቁለት የጥበብና የክርስቶስ ማደሪያ የት እንደሆነ ማወቅ የነፍስ ረፍት ነውና ተራ ጥያቄ አይደለም። ይህ ጥያቄ ዳዊት ለዓይኖቹ እንቅልፍ ለሽፋሽፍቶቹ እረፍት ያልሰጠበት የያዕቆብ አምላክን ማደሪያ እስኪያገኝ ድረስ የለመነበት ጥያቄ ነው። ረቢ ወዴት ትኖራለህ የሚለው ጥያቄ እንድርያስና ዮሐንስ በአንድ ቀን ብቻ የሚመለስ ጥያቄ መስሏቸው አብረውት ሄደው አብረውት ዋሉ። ረቢ ወዴት ትኖራለህ? ወደ ሰማይ ብወጣ አንተ በዚያ ነህ፣ ወደ ሲኦልም ብወርድ አንተ በዚያ አለህ። እንደ ንስር የንጋትን ክንፍ ብወስድ፣ እንደ ባህር መጨረሻን ብበር በዚያ እጅግ ትመራኛለች፣ ቀኝህም ትይዘኛለች እንዳለ። ለአድራሻ የሚያስቸግረው የረቢ መኖሪያው ብዙ ስለሆነ የት ትኖራለህ ለሚለው ጥያቄ መልሱ መጥታችሁ እዩ ብቻ ነው። ረቢ ወዴት ትኖራለህ? ረቢ ወዴት ትኖራለህ ብለው ለጠየቁት ደቀ መዛሙርቱ ቦታውን ከመናገር ይልቅ መጥታችሁ እዩ ያለው ጌታ እርሱን ጸንተው እስከ ተከታዩ ድረስ ሕይወታቸው ዘመን አልፎ ሁሉም ከሞቱ በኋላ የሚያዩት ብዙ መኖሪያ ስላለው ነበር። የረቢ መኖሪያ ብዙ ነው። የሚወደኝ ቢኖር ቃልን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን እንዳለ ቃሉን የሚጠብቅ ሰው ሰውነቱ የእርሱ ማደሪያ ነው። ረቢ ወዴት ትኖራለህ? በአባቴ ቤት ብዙ መኖሪያ አለ። እንዲህስ ባይሆን ባልኳችሁ ነበር፣ ስፍራ አዘጋጅላችሁ ዘንድ እሄዳለሁና ስትል ሰምተን ነበር። ያንተ መኖሪያ መንግስተ ሰማያት አይደለምን? ቅዱስ ጳውሎስ ልሂድ ከክርስቶስ ጋር ልኖር እናፍቃለሁ ሲል እንደሰማነው እስከ 10 ሰዓት ድረስ እንደመዋል 10ሩ ማዕረጋት ላይ የደረሱ በጽድቅ መንገድ የሄዱ የሚያዩት ማደሪያ መንግስተ ሰማያት አይደለምን? መጥተህ ለማየት እናንተ የአባቴ ብሩካን ወደ እኔ ኑ እስክትለን በተስፋ እየጠበቀን አይደለምን? ረቢ ወዴት ትኖራለህ ካሉት ጠያቂዎች መካከል አንዱ ዮሐንስ መሆኑን ሳስብ ደግሞ ዮሐንስ ያያቸው የረቢ መኖሪያዎች ከገሊላ እስከ ታቦር ተራራ፣ ከሊቶስጥራ እስከ ቀራኒዮ፣ ከወንጌል እስከ ራእይ እጅግ ብዙ እንደነበሩ ታየኝ። ወዴት ትኖራለህ ብሎ ጠይቆ ጌታን የተከተለው ዮሐንስ መጥተህ እይ በተባለው መሰረት የጌታን መኖሪያ የእርሱን ያክል ያየው ሰው የለም። ዮሐንስ ረቢ ወዴት ትኖራለህ ለሚለው ጥያቄ ግን አንጀት የሚያርስ ልብ የሚያሳርፍ መልስ ያገኘው ዓርብ ዕለት በመስቀሉ ስር ነበር። ወዴት ትኖራለህ ላለው ዮሐንስ የ9 ወር ከተማውን የዘላለም ማረፊያውን እነኋት እናትህ ብሎ ሲሰጠው መጥቶ ካያቸው የረቢ መኖሪያዎች ሁሉ የምትበልጠውን መኖሪያ አየ። እግዚአብሔር ጽዮንን መርጧታልና ማደሪያውም ተሆኖ ዘንድ ወዷታልና እንዲህ ብሎ ይህች ለዘላለም ማረፊያዬ ናት መርጫታለሁና ብሎ የመረጣትን ማደሪያ ከማየት በላይ ምን ክብር አለ? ዮሐንስ ይህች የረቢ መኖሪያ ወዲያውኑ ወደ ቤቱ ወሰዳት። ዮሴፍ ሊወስዳት ስላልፈራ ምን እንዳገኘ ያውቃልና እርሱም ይህችኑ የዕንቁ ሳጥን ወደ ቤቱ ወስዶ ቢዝቁት የማያልቅ ጸጋን ተቆናጸፈ። ጌታ እናቱን ለዮሐንስ መስጠቱ የሁለቱ ድንግልናዎች ማስረጃ ሆነ። የድንግል ማርያም ዘላለማዊ ድንግልናም የዮሐንስ ድንግልናም በጌታ ንግግር ታወቀ። አንዳንዶች እንደሚመስላቸው ድንግል ማርያም ከጌታ ሌላ ልጆች ቢኖራት ኖሮ እናቴን ከልጆቿ ነጥለ ወደ ቤቱ ሰዳት፣ አንቺም ልጆችሽን ይዘሽ ወደ ሰው ቤት ሂጂ ብሎ ለዮሐንስ አይሰጣትም ነበር። ድንግል ማርያም የአብን አንድያ ልጅ አድርጋለችና አምላክ ባደረባት ዙፋን ሌላ ፍጡር ያላስቀመጠች የአምላክ ብቸኛ ዙፋን
እግዚአብሔርን አስገብታ በሯን የዘጋች ዘላለማዊት ድንግል መሆኗ ለዮሐንስ በመሰጠቷ ታወቀ። ዮሐንስም ቤት ንብረት ለሌለው መናኝ ባይሆንና ሚስትና ድስት ያለው ሰው ቢሆን ኖሮ በድንገት ወደ ቤቱ ይዟት እንዲሄድ እናቱን ባልሰጠው ነበር። የሰው ልጅ ድህነት ታሪክ በሁለት እነሆዎች መካከል መከናወኑ እጅግ ይደንቃል። የሰው መዳን የተጀመረው እነሆኝ የጌታ ባሪያ ብላ ራሷን ለፈጣሪ በሰጠችው ድንግል ቃል ሲሆን የተጠናቀቀው ደግሞ እነኋት እናት ብሎ በደም በታጠበ አንደበቱ የተናገረው የኑዛዜ ቃል ነው። ረቢ ወዴት ትኖራለህ? ለእኛም አትታየን ይሆን? ከ10 ሰዓት መዋል 10ቱን ትእዛዛትህን 10ሩን የቅድስና መረጃዎች መውጣት ላቃተን ለእኛስ መኖሪያህን ታሳየን ይሆን? መታችሁ እዩ ለሚለውን ጥሪ ሰምተን ለመምጣት አቅም ላለሰን መጻጎች፣ ዓይን ላጣን በርጤሜዎሶች ተነሱ እዩ ብለ መኖሪያህን አታሳየን ይሆን? መቅደስህን እንመለከት ዘንድ መኖሪያህን መንግስተ ሰማያት እናያት ዘንድ ዮሐንስ ያያትን መኖሪያህን እናትህ እናይ ዘንድ እንመኛለን። ረቢ ወዴት ትኖራለህ? ዲያቆን ሄኖክ ኃይሌ ከጻፈው